እንደምትመለከቱት የሙዝ ማሳ ወይም አሁን በቅርብ ጊዜ የጀመርኩት የሙዝ ማሳ ስራ ነውና ይሄው ማሳዬ ይህንን ይመስላል። በጣም ደስ የሚል ነው። እግዚአብሔር ይመስገን። ያው ከተሰራ ማይለወጥ ማሳ የለም። ከሰራን የማንለወጥበት ምክንያት የለም። ያው እንደምትመለከቱት ይሄው ይሄንን ይመስላል። ያው እንግዲያውስ ይሄ ትልቅ ሙዝ ነው። ዘለላው ትልቅ ከመሆኑ አንፃር መሸከም ስላቃተው መሸከም ስላቃተው ወድቋል። ያው እንግዲያውስ ከተሰራ እውነቴን ልንገራችሁ ከተሰራ ማይለወጥ ነገር የለም። አይለወጥም የሚባል ነገር ደግሞ ወጣቶች በውስጣችሁ ሊኖራችሁ አያስፈልግም። ከሰራን ማይለወጥ ማይቀየር ነገር የለም። የምሬ ልንገራችሁ እኔ ለዚህ ምስክር ነኝ። መስራት ብቻ ይጠይቃል፣ ከኛ ስራ ብቻ ይጠይቃል። ከሰራን ደግሞ እውነት እንለወጣለን፣ እንቀየራለን። ከራስ አልፈን ለሌላ ሰው እንሆናለን። ለራስ መኖር ብቻ ሳይሆን ለሌላ ሰው ጭምር መኖር ምን እንደሆነ በተግባር ማሳየት እንጀምራለን። ይሄው ማሳዬን ይኸው ስሩ። የምንሰራ ከሆነ መለወጥ ሩቅ አይደለም፣ ቅርብ ነው። እውነት በጣም ቀላል ነው መለወጥ። ብቻ ከራሴ ከውስጥ መነሳት እውነተኛ የሆነውን ማንነትን በመያዝ ለመስራት ሬዲ መሆን ነው የሚጠይቀን። ምንም የሚከብድ ነገር የለም። ለመለወጥ ራስን ዝግጁ ማድረግ ብቻ ነው የሚጠበቅብን። ያው አሁን መስራት ከጀመርኩ ምን ያህል ለውጥ እንዳለ ማሳው ራሱ ያወራልናል ማለት ነው።